ብላ አትብላ የተባለው አለ። የሰው ልጅ ብላ የተባለው የክርስቶስን ሥጋና ደም ነው እንጂ የሰው ሥጋና ደም አይደለም። ነገር ግን በሐሜት የሚቃጠል ብዙ ሰው አለ። ከቃሉ በተቃራኒ ቁመናል ማለት ነው። ስለዚህ ሃይማኖታዊ ቀውስ ሲያጋጥም ቀጥሎ የሚመጣው ማህበራዊ ቀውስ ነው። ምን አለ ክርስቶስ? በዚያን ጊዜ ፍቅር ከሰው ልጆች ልብ ትጠፋለች፣ ትቀዘቅዛለች አለ። እናት በልጇ ላይ፣ ልጅ በእናቷ ላይ፣ አባት በልጁ ላይ፣ ልጅም በአባቱ ላይ ይነሳሉ። እርስ በርሳቸው አንዱ አንዱን ለገንዘብ አሳልፎ ምን ይለው ይሰጠዋል። ዛሬ ስንቱ ቤተሰብ ነው በቁራሽ መሬት እሱ በሚቀበርባት መሬት ተጣልቶ ፍርድ ቤት ተካሶ ከእንግዲህ አልወለድኩም ማህፀኔ ደረቅ ይሁን ተባብለው ተማምለው ከእንግዲህ እናቴ አይደለሽም እትብቴ ተባብለው ግን ቤተ ክርስቲያን የሚመላለሱ ብዙ ናቸው አይደል? ነው አይደለም? ብዙ ነው። ወንድም ወንድሙን ለመግደል ስለቱን እየሳለ ልክ ኤሳው ያዕቆብን ሊገድለው እንዳሳደደው ዛሬም የሚያሳድድ ነው። እርስ በርሳቸው ፍቅር ከሰው ልጆች ምን ትላለች? ፍቅርን የማይጠራው የለም፣ ግን ከስም ውጭ ምን የሰራንበት የለም። እርስ በርሳቸው ምን በሉ ተብለን ተዋደዱ። ይህች በቃ ትእዛዝ ናት። እኔ እንደወደድኳቸው እናንተም እርስ በርሳችሁ ምን በሉ ተዋደዱ። ያን ጊዜ የእኔ ልጆች መሆናችሁ ይታወቃል። ግን ዛሬ ፍቅርን እቃቃ መጫወቻ ያደረገው ብዙ ነው። እጮኛሞች ፍቅሬ ይባባላሉ። ሁለት እጮኛሞች ናቸውና እንቅፋት ሲመታት እኔን ካንቺ በፊት ይላል። የለም እኔን ካንተ በፊት ሲያነጥሳትም እኔን ካንቺ በፊት የለም እኔን ካንተ በፊት እንዲህ እየተባባሉ ተጋቡ። ምን አሉ? ያው መጋባት አይቀርም ተጋቡ። በማግስቱ እንቅፋት አውራ ጣቷን ሲያቀምሳት እያየሽ አትሄጂም አለ። የእኛ ፍቅር እንዲህ ጥቅምን መሰረት ያደረገ፣ የክርስቶስ ፍቅር ግን ከዚህ ይለያል። ስለዚህ ፍቅር ከሰው ልጆች ምን ትላለች አለ? ትቀዘቅዛለች። እንግዲህ ሰው ቤተሰቡ ጋር ካልተስማማ ለጎረቤቱም በሽታ ነው። ጎረቤቱንም ከበጠበጠ ለአካባቢውም ሕመም ነው። አካባቢውን ከበጠበጠ ለሀገርም ምን ይላል? ይተርፋል ማለት ነው። ስለዚህ ቀጥሎ ምን ይመጣል? ስስት አይደለም የሚመጣው? ፍቅር ሲጠፋ ምንድን ነው የሚመጣው? ስስት ነው። አሁን እኔና እናንተ እንጀራ አተን ገንዘብ ቸግሮን አይደለም፣ ግን ስስታሞች ስለሆነ እኔ ብቻ ስለምንል እንጂ ፍቅር ቢኖረን ከጎን ያለው ባልንጀራችንን ናንብላ ናንጠጣ እናካፍላለን። ግን ስግብግብነት ስላለብን እኔ ብቻ ነው። ስለዚህ ሰው ሲራብ ያው ረሃብ አይደለም የሚመጣው። ሰው ስስታም ሲሆን ለጎረቤቱ አለማካፈል ሲቀርበት ጾም የሚያደር ብዙ ሰው ይኖራል። ክርስቶስ ምን አለ? ረሃብና ልዩ ልዩ ቸነፈር ይመጣል። በዓለም ላይ የምድር መናወጽ ይኖራል። የተፈጥሮ መዛባት ማለት ነው። ይሄ ኢኮኖሚ። ቀጥሎ ተፈጥሮ ሲዛባ፣ ረሃብ ሲበዛ፣ ቸነፈርም ሲመጣ ፖለቲካዊ ቀውስ ይከተላል። ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ፣ ህዝብ በመንግስት ላይ፣ መንግስትም በማን ላይ? በህዝብ ላይ ይነሳሉ። የጦርንም ወሬ ልትሰሙ ግድ አላችሁ፣ ትሰማላችሁ። በዓለም ላይ በተለያየ ቦታ መገዳደል፣ ጦርነት ይበዛል። አሁን ዓለም ልብ አድርጉ፣ የሰው ልጅ ከቃየን ጀምሮ እስካሁን ያለው ትውልድ በሙሉ ስትመለከቱት መጀመሪያ የሰው ልጅ ወንድሙን የገደለው በድንጋይ ነው። ዛሬ በኒውክለር ነው ሊጋደል ጫፍ ላይ የደረሰ። ሲመራመር የሚያድረው ባልንጀራውን የሚያጠፋበትን መሳሪያ እንጂ ለባልንጀራው የሚጠቅም ስራ አይደለም የሚሰራው። ምርምሩ በሙሉ ዓለም በሙሉ አሁን የሚፈራራው ቁልፉን የኒውክለር ቁልፉን በእጁ ላይ ስለያዘ።
ይህ ሊሆን ግድ ነውና፣ ስለዚህ አትደንግጡ አለ ክርስቶስ። ጦርንም ሆነ የጦርን ወሬ ስትሰሙ ምን አትበሉ? አትደንግጡ። ይህ ሊሆን ግድ ነው። ይሄ ግን አለ የምጥ ጣር መጀመሪያ ነው። የምን መጀመሪያ? የምጥ። ያው እናቶቻችን ምጥም ታውቁታላችሁ። ስለተመረጡ ሰዎች አለ፣ ስለተመረጡ፣ ስለ ቅዱሳን ቃል ኪዳን፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለተመረጡ ሰዎች ስለነሱ ሲባል ቀኖቹ ያጥራሉ እንጂ እነሱ ባይኖሩ ኖሮ ሥጋ የለበሰ ፍጡር በሙሉ በምድር ላይ ምን አይኖርም ብሎ ክርስቶስ የመከራውን ብዛት የመከራውን ጽናት ምን ብሏል? አስተምሯል። ስለዚህ በደብረ ታቦር በደብረ ዘይት የመጀመሪያው ትምህርት የምጽአቱ ምንድነው? ምልክት ነው። ሁለተኛው ትምህርት ደግሞ ምሳሌ ነው። የምጽአቱ ምሳሌ ምንድነው ያላቸው? በለስን ተመልከቱ አለ። በለስ ስትለመልም፣ በለስ በክረምት ደርቆ በበጋ ምን ይላል? ይለመልማል። ያን ጊዜ በጋ እንደሆነ መኸሩ እንደደረሰ ታውቃላችሁ በዚህ። ስለዚህ እነዚህ በዓለም ላይ የምታዩቸው ፍቅር ከሰው ልጆች መቀዝቀዙ፣ ሰው ሃይማኖቱን እየካደ ማተቡን እየበጠሰ ሆዴ ይሙላ ደረቴ ይቅላ እያለ መሄዱ፣ ያን ብቻ አይደለም። እርኩሱ በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውሉ። ዛሬ በቤተ ክርስቲያን ውስጥ የማናየው ጉድ የለም አይደል? የማይታየው እውነት እንደው እንዲህ ይደረጋል ቤተ ክርስቲያንም ውስጥ የሚል ሰው እኮ አለ ዳር ተቆምጦ። ግን ወንጌል ምን ይላል? በተቀደሰው ስፍራ እንኳን ርኩሰት ሲፈጸም ብታዩ ይላል። አንባቢው ምን ይበል? ያስተውሉ። ይሄ ሊሆን ምንድን ነው? ግድ ነው። ይሄ ሊሆን ግድ። ስለዚህ ክርስቶስ ምሳሌ የመሰለላቸው በለስን ነው። በለስ ስትለመልም በጋ እንደቀረበ ታውቃላችሁ፣ መኸሩ እንደደረሰ ታውቃላችሁ። ስለዚህ የምጣር መጀመሪያ እነዚህ መከራዎች ሲመጡ ዕለተ ምጽአትም እንደደረሰ ምን ትላላችሁ? ታውቃላችሁ አለ። ሶስተኛ ክርስቶስ በዚህ ተራራ ላይ ያስተማረው ምንድነው ስንል አመጣጡ። ምኑን? አመጣጡ። የመጀመሪያው የምጽአቱን ምልክቶች፣ ቀጥሎ ምሳሌውን፣ ከዛ ደግሞ ያመጣጡን ሁኔታ ነው። የመጀመሪያው እዚህ ላይ የተገለጹት ሶስት ያመጣጡ ሁኔታዎች ናቸው። አንደኛው መብረቅ፣ ዝናብ እየዘነበ መብረቅ ከምስራቅ ተነስቶ ወደ ምዕራብ በአንድ ጊዜ ባልታሰበ ሰዓት እንደሚያስገመግም ወይም ደግሞ ብልጭ ብሎ ድምፁንም እንደሚያስወጣ ሁሉ እንዲሁ ባላሰባችሁበት ሰዓት ክርስቶስ ይመጣል። በመብረቅ ማለት ምሳሌ። ሁለተኛ ደግሞ እንደ ሌባ ነው። ሌባ ባለቤቱ ባልነቃበት፣ ባለቤቱ በተኛበት፣ ባለቤቱ ባላሰበበት ሰዓት እንደሚመጣ ሁሉ ክርስቶስን ባላሰብነው ሰዓት ምን ይመጣል። ሶስተኛ የተጠቀሰው በኖህ ዘመን እንደነበሩት በጥፋት ውሃ እንደጠፉት ነው። ማየ አይህ ይባላል። የኖህ ዘመን ሰዎች በዘፍጥረት 6 ላይ እንደምናነበው ኦሪት ዘፍጥረት ምዕራፍ 6 ቁጥር 1 ላይ የሰው ልጆች በምድር ላይ መብዛት በጀመሩ ጊዜ ቆንጆ ልጆች ተወለዱላቸው ይላል። ምን አይነት ልጆች? ቆንጆ ልጆች። ያኔ ደቂቀ ሴት የሚባሉ ደብረ ቅዱስ በሚባል ተራራ በንጽህና በድንግልና በቅድስና ከእግዚአብሔር ጋር የሚኖሩ ንጹሐን ነበሩ። የሰው ልጅ የተባሉ ደግሞ ሰው ብቻ የሆኑ ማለት ነው። መብላት መጠጣት፣ ጾም አያውቁ፣ ስግደት አያውቁ፣ ምን አያውቁ። እኛም እኮ እንደዛ ሆነናል። ዛሬ ትንሹም ትልቁም ጧት ተነስቶ የሚያግበሰብስ ነው እንጂ ያለ እስቲ ኧረ ዛሬ ጾም ነው፣ ኧረ በሮብ ነው አይልም። አሁን እንደውም አንዳንዱ ኧረ ይሄ ጾም ረዘመ የሚልም እኮ አለ። ለእኛ አጥሮብናል የሚል ደግሞ ስለ ጾም ፍቅር ያለው አለ። በዛው ልክ ደግሞ ይሄ ጾም አብቅቶ ልክ እንዳንዱ ሰውዬ ማለት ነው። አንዱ ምግብ ቤት ገብቶ ባልንጀራው ጥብስ አዞ ይበላል እና ወንድሜ እንብላ ሲለው አይ ጾም ነው አለ። እሺ ላጉርስህ፣
እስቲ ልቅመሰው መቼም አለ። አንድ ጉርሻ ሲያጎርሰው ምን አለ? ረግ መጣፈጡ እንደው ተፈቶ በእጄ በልቻለሁ። በምን በልች? በእጄ በልች። በልቶታል እኮ። እንዲህ ነን ብዙዎቻቸው። ስለዚህ በዚያ ዘመን እነዚያ በደብረ ቅዱስ ተራራ የሚኖሩት የእግዚአብሔር ልጆች ተብለዋል፣ መላእክት ተብለዋል፣ ደቂቀ ሴት ናቸው። የቃየል ልጆች ደግሞ ጾም አያውቁም፣ ጸሎት አያውቁም፣ ሃይማኖት የላቸውም፣ መብላት መጠጣት ነው። የሰው ልጅ ሰው ብቻ ተባሉ በተፈጥሯቸው። ከዛ እዛ ያሉት ተራራው ያሉት ቅድስና ማማ ያሉት ወረዱና የሰው ልጆች ጋር ተጋቡ። አንድ ጋር እኮ አይደለም የተጋቡት። ኑ ሚስቶችን እናውግባሉ። ሚስት ብቻ አላሉ። ምንድነው ያደረጉ? 2 3 አገቡ። ኃጢአት ነው አይደለም? አንድ አዳም ለአንድ ሔዋን፣ አንድ ሔዋን ለአንድ አዳም እግዚአብሔር የፈጠረው። እነሱ ግን የሰው ልጆች የተወለዱላቸው ደምግባታቸው ያማረ፣ በዛ ላይ ደግሞ የሚኳኳሉ የሚቀባቡ ስለነበሩ አሰናከሏቸው። ስለዚህ ምን አደረጉ? ሚስቶችን ወሰዱ። ከነሱስ ምን ተወለዱ ሲባል 3000 ክንድ የሚረዝሙ ራአይት ወይም ደግሞ ኔፍሊም የተባሉ ተወለዱ። ስለዚህ እነዚህ 3000 ክንድ የሚረዝሙት ሲወለዱ ያው የሚበላ ደግሞ ጥርስ አይደለም። ስለዚህ ወደ ገዛ ቤተሰቦቻቸው እስኪመለሱ ድረስ በምድር ላይ እግዚአብሔር ብላ አትብላ ብሎ የለየውን እርኩሱንም ቅዱሱንም እንደው ሁሉንም ጠራረጉት። ኃጢአት በምድር ላይ ነገሰ። ከዚህ ሁሉ ጥፋት ግን ኖህ ብቻ ጻድቅ ሆኖ ተገኘ ከነ ቤተሰቡ 8 ሰው በዓለም ላይ ካለ። ስለዚህ እግዚአብሔር ምን አለ? ከ120 ዓመት በኋላ ምድርን በንፍር ውሃ ምን እላታለሁ? አጠፋታለሁ። ከስንት ዓመት በኋላ? ከ120 ዓመት በኋላ ምድርን አጠፋለሁ አለ እግዚአብሔር ለኖህ። ኖህ ደግሞ ነቢይ ነውና ሄዶ ምን አላቸው? እግዚአብሔር ከ120 ዓመት በኋላ ምድርን አጠፋታለሁ ብሏል። ስለዚህ ዛሬውኑ ሁላችንም መርከብ እንስራ አላቸው። ምን እንስራ? ክርስቲያኖች ዛሬውኑ መርከብ ስሩ። ዛሬውኑ ምን ስሩ? መርከብ ስሩ። የነፍሳችሁ ማረፊያ፣ የሥጋችሁን ማረፊያ። አንተ 8 ነህ አሉት። አንተ 8 ነህ፣ ቁጥር ትንሽ ስለሆነ ከዛሬ ጀምረ ስራ። እኛ ግን 100ውን ዓመት በሙሉ በልተንበት፣ ጠጥተንበት፣ ጨፍረንበት፣ ዳንኪራ ረግጠንበት በቃ በ100 ዓመት በሙሉ እንደ ልባችን ወጥተን ወርደንበት በ20 ዓመት ምን እንላለን? እንሰራለን። አሁን አንዳንድ ሰው እንኳን ለምን አትቆርብም ሲባል እኔ አንድዬን እንግዲህ ያኔ ምርኩስ ሲይዝ አሁንማ ባለቤቴም ያው እኔ ቀኝ ስል እሱ ግራ ነው እሷም የሚል ሰው አለ። የመዳን ቀን ዛሬ መቼ? ዛሬ። ለዚያውም አሁን ነው። ከዚህ በኋላ እንኳን ምን እንደሚገጥመን አናውቅ። ስለዚህ በዚያ ዘመን ያሉትም 100ውን ዓመት እንደልባችን አሁን ሳረጅ ቆርባለሁ የሚል እኮ አለ። ሞኝ ክርስቲያን ነው። አሁን ይሄ የስም ክርስቲያን ነው። ባለትዳሮች መቼ ነው የምትቆርቡት? መቼ ነው ተስማምታችሁ መጣችሁ ከንስሐ አባታችሁ እግር ስር ቁጭ ብላችሁ ንስሐ ገብታችሁ አንድ ላይ ቆርባችሁ ለልጆቻችሁ አርአያ የምትሆኑት? የለም እኮ። ምክንያቱም ሐሳብ አንድ ስላልሆነ ቤተ ክርስቲያን አንድ አካል አንድ ሥጋ ይሆናሉ ብላ በቅዱስ ሥጋው በክቡር ደግሞ ያጋባቻቸው ሙሽራና ሙሽሪት ትዳር ላይ ሲኖሩ እሱ ቀኝ ሲያስብ እሷ ግራ ስታስብ እሱ ቀኝ። እንዲህ እኮ ሆኖ ነው ያስቸገረው። አባት ለልጆቹ መልካም አባት መሆን አልቻለም። እናትም ለልጆቿ መልካም አርአያ መሆን አልቻለችም። ከክርንችት በለስ ይለቀም። ከባህር ዛፍ ብርቱካን ትለቅማላችሁ? መልካም ስብዕና ከሌለው አባትም መልካም ስብዕና ከሌላት እናትም ትክክለኛ ክርስቲያን ካልሆነ አባትም ትክክለኛ ክርስቲያን ካልሆነች እናትም ልጆችም ያንን ነው የሚወርሱ፣ እናንተ ነው የሚያዩት። ስለዚህ በዚያን ዘመን ያሉትም 100ውን ዓመት ሲጨፍሩ፣ ኖህ ግን 100ውን ዓመት ምን ሰራበት? መርከብ ሰራ። ከዛ ለካ ሰዓቱን አላሰቡትም። ያው ሰዓቱን አላሰቡትም። ይኸው ሳረጅ ቆርባለሁ የምትሉ ሰዓቱን አታስቡትም።
መቼ እንደምትጠሩ አታስቡ። አንቺ ወጣት አይደለሽ እንደ ገና ምኑን አይተሽው የሚል ወላጅ አለ። አንተ ወጣት አይደለም እንደ ገና ምኑን አይተኸው የሚል ወላጅ አለ። እሱም ሞቶ ልጆቹንም የሚገድል ጨካኝ ወላጅ ከዚህ በላይ ምን አለ? ሻይና ዳቦ እኮ ጧት የሰው ሱቅ የተዘጋ ሱቅ አንኳኩቶ ከፍቶ ለልጆቹ ዳቦ የሚገዛለ፣ ለነፍሳቸው ግን ቀጭጨው ነፍሳቸው። እንደውም አንዳንዴማ ጧት ስትመጡ ብትመለከቱ የሚቆርቡት እነሱ ናቸው። ልጅ ሊያቆርብ ይመጣል እንጂ እሱ ምን አይሉ አይቆርቡ። መቼ ነው ታዲያ በልጆቹ ፈንታ እናንተ የምትቆርቡት? መቼ? ስታረጁ ነው። ከባላችሁ ጋር ፍላጎታችሁ ስሜታችሁ ሲቀዘቅዝ ነው። ከሚስታችሁ ጋር ወጣትነታችሁ ደማችሁ ሲቀዘቅዝ ነው። መቼ ነው? በጉብዝና ወራት ማንን አስብ? ማንን አስብ? ዛሬ ነይ ባለቤቴ። ያገባሁሽ እንደው ልጅ ለመውለድ ብቻ አይደለም፣ ዘር ለመተካት ብቻ አይደለም። ያገባሁሽ እንደው ኑሮ ስለከበደን እንድንረዳዳ ብቻ አይደለም። ያገባሁሽ እንደው ያችንም ከማየት እንደው ከኃጢአት ለመዳን ብቻ አይደለም። ያገባሁሽ እጅ ለእጅ ተያይዘን የት ለመግባት ነው? የት ለመግባት ነው? የትዳር ዓላማው ይሄ። ስለዚህ እነዚያም እግዚአብሔር ከ120 ዓመት በኋላ እንዳለው ቃሉን ጠብቆ ያን የንፍር ውሃ ሲያዘን መርከብ ሊሰሩ ተነሱ። ድነዋል? አልዳኑ? አልዳኑ፣ ጠፉ። 8 ሰዎች አያቸው። ስለዚህ እንደነዚያ ቢዘገይ እግዚአብሔር የሚቀር እንዳይመስላል። የዘገየው ለእኛ ምን እየጨመረልን ነው? የንስሐ ጊዜ። ይችን አመጣኋት የሚሉ ቅዱሳን ሰ ስለዚህ ክርስቶስ ምን አለ? መብረቅ ከምስራቅ ወደ ምዕራብ እንደሚሰማ ብልጭ ብሎ ድምፁም እንደሚሰማ በማታስቡበት ሰዓት ክርስቶስ ይመጣል። ሌባ በማታስቡበት ሰዓት ሊሰርቅ እንደሚመጣ እንዲሁም የሰው ልጅ ባላሰበበት ሰዓት የክርስቶስ መምጣት ይሆናል። በኖህ ዘመን የነበሩት ሰዎች 120ውን ዓመት በዘፈን በዳንኪራ አሳልፈው ባላሰቡት ሰዓት ያ የጥፋት ውሃ እንደመጣ እንዲሁ ደግሞ ክርስቶስ ምን ይላል? ይመጣል። ስለዚህ ዛሬውኑ ንስሐ ገብተን ተዘጋጅተን እንጠብቅ። አሜን። ሁላችንንም ለመንግሥቱ ክብር ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።